ራሴን አጠፋለሁ፣ አብዳለሁ። በጣም ብዙ ብር በተደጋጋሚ መጥፋት ጀመረ። ራስ ማጥፋትን መፍትሄ የሚያደርግ ሰው ደግሞ ማንንም ሊያስቆመው አይችልም። ሰላም ቤተሰብ፣ ጸጊ ነኝ። የዛሬዋ ባለ ታሪካችን አማክሩኝ። ወጣት ባለትዳር ነኝ። 2 ቆንጆ ሴት ልጆች አሉኝ። መካከለኛ የሚባል የኑሮ ደረጃ አለን። በትዳሬም በህይወቴም በጣም ደስተኛ ነኝ። እግዚአብሔር የተመሰገነ ይሁን። ባለቤቴ ሲበዛ መልካም ሰው ነው። ቤተሰቦቼ የሚኖሩት እኛ ካለንበት ሀገር የተለየ ነው። ታናሽ እህቴ 10ኛ ክፍል ተማሪ ነች። የተሻለ ትምህርት እንድታገኝ በሚል እኛ ጋር አንጥተናታል። ቤት ውስጥ ስራ አናሰራትም እንድታጠና በማለትና አጋዥም ስላለችን እኔም ወጣ ገባ እያልኩ ስራ ስለምሰራ ቤት ውስጥ እንተጋገዛለን። የሚከብድ ነገር የለም። እህቴ ትምህርት ቤት በጣም ብዙ ጓደኞች አሏት። በጣም ዘግይታ ወደ ቤት ትገባለች። ላፕቶፕ ከፍታ ፊልም እያየች ትተኛለች። በጣም ሲደጋገም አናገርኳት። ጓደኛ እንዳላት ነገረችኝ። መከታተል ጀመርኩ። ክላስ አትገባም። ውጭ ላይ ከጓደኞቿ ጋር ትውልና ትመጣለች። ቤት ውስጥ ገንዘብ ስለምናስቀምጥ በጣም ብዙ ብር በተደጋጋሚ መጥፋት ጀመረ። እህቴ እየወሰደች እንደሆነ አረጋግጫለሁ። ባለቤቴ ብር ጠፋ ሲለኝ የሆነ ቦታ አስቀምጠክ ረስተክ ይሆናል፣ መኪና ውስጥ ሰው አንስቶብክ ይሆናል እያልኩ ነገሮችን ለማቅለል እሞክራለሁ። ግን በጣም ትክክል እንዳልሆነ ይሰማኛል። እሷም በተደጋጋሚ ጥፋት ማጥፋቷን ቀጠለች። ባለቤቴም ሌላ ከሚያያቸው መጥፎ ነገሮች ጋር ተደማምሮ እየደበረው መጣ። እኔም የዚህ ዓመት ክላስ እንዳለቀ መመለስ እንዳለባት ቤተሰቦቼም ከባለቤቴም ጋር ወሰንን። ለሷም አሳወቅናት። በጭራሽ አልመለስም አለች። ራሴን አጠፋለሁ፣ አብዳለሁ፣ ገዳም ገባለሁ የሚሉ ማስፈራሪያዎችን እየተናገረች አስፈራራችኝ። እኔም በጣም ፈራው። ያልጻፍኩት ብዙ ልክ ያልሆኑ ነገሮች አድርጋ በተደጋጋሚ እንድታስተካክል ነግሬያታለሁ። እና አሁን እኔ ምን ልወስን? እኔ ብሆን ብላችሁ የምታስቡትን ነገር ምከሩኝ፣ ስላበዛውባችሁ ይቅርታ ብላናለች። አሁን ላይ እንደ ፋሽን በቃ ቤተሰብ ማስፈራሪያ፣ ራሴን አጠፋለሁ፣ ራሴን ገላለሁ፣ ይሄን ካላረጋችሁልኝ እንደዚህ ያደርጋለሁ። ሲጀመር እንደኔ እይታ ራስ ወዳድ ሰዎች ራሳቸውን አያጠፉም። እቺ ልጅ በጣም ራስ ወዳድ ናት ብዬ ነው ማስበው። ለምን 10ኛ ክፍል ህፃን አይደለችም፣ ማሰብ ማገናዘብ ትችላለች። እሷ በምታረጋቸው እያንዳንዱ ነገሮች እቺ ልጅ ትዳሯን ልታጣ እንደምትችል፣ የእህቷ ህይወት ሊበላሽ እንደሚችል ማሰብ ሚሳናት እድሜ ነው ብዬ አላስብም። ከዛ ደግሞ ገና ከመምጣቷ በዚህ ልክ መበላሸቷ ነገ ከነገ ወዲያ በቆየሽ ቁጥር የማይሆን ህይወት ውስጥ ነው የምትገባው። የተሻለ ትምህርት ልስጣት፣ የተሻለ ህይወት ልስጣት ብላ ባመጣቻት ተበላሽታ ማይሆን ህይወት ውስጥ ገብታ ብታረግዝ ምን ብትል እዳው ለእህቷ ነው። ስለዚህ ያላት አማራጭ እንደኔ መመክራት ወስዳ እዛው ለቤተሰቦቿ ትስጣት። በእርግጥ ወስደሽ አበላሽተሽ አመጣሽ ነው የሚሆነው። ግን ቢሆንም ከዚህ ባሰ ሳይመጣ በፊት ሳይቃጠል በቅጠል እንደሚለው ሀገሬ ሰው ወስዳ ለቤተሰቦቿ እሷ ወደደችም ጠላችም የራስሽ ጉዳይ ብላ ወስዳ ሰጣት። ቤቴ እንዳደርሽ ብላ ነው መፍትሄ። በቃ እሱ ብቻ ነው መፍትሄ እንጂ እችን ልጅ በተለማመጧት ቁጥር በለመኗት ቁጥር አይ እንደዚህ ነው ብለው እሷን ለማስረዳት በሞከሩ ቁጥር ጭራሽ የባሰ ነው የምትሆነው። ጭራሽ ማለት ነው። ለቤተሰቦቿም ለራሷም ለእህቷም ለማንም አታስብም። ራስ ወዳድ ናት። ስለዚህ ምርጫው ያንቺ ነው። እኔ እንደ እህትነት እንድትሻሻይ እንድትለወጪ ብዬ አምጥቼሻለሁ። ደጋግሜ መክሬሻለሁ። መለወጥ ስላልቻልሽ መሞቱን ከሆነ ምርጫዋ ነው። ታዲያ እሷ ትሞታለች እና እቺ ሴት ትዳሯን ልጆቿን ትጣ እንዴ? ልጆቿ እሷን እያዩ አድገው እኮ ይበላሻሉ። ዛሬ እንደ ቀላል ገንዘብ ማንሳትና ከትምህርት ቤት አምሽቶ መምጣት ቀላሉ ነገር ነው። ነገ የባሰው ደግሞ እየተከተለ ይመጣል። ገና 10ኛ ክፍል ናት። አንድ ስቴፕ በጨመረሽ ቁጥር የባሰ ነው የምትሆነው። አጠገቤ እንዳደርሽ ቤቴ እንዳመጪ ብላ ከሸኘቻት ከዛ በኋላ የራሷ ውሳኔ ነው። በቃ እኔ እንደዛ ነው የምለው። ምክንያቱም ነገ ብትሞት እና ታዲያ እሷ ትሞታለች ተብሎ እስከ ስንት ዓመታት እሷን አዝላ ትኖራለች? ስንት ዓመታት እሷን ተለማምጣ ትኖራለች? ዛሬ ራሴን አጠፋለሁ፣ ነገ እየጨመረ ነው የሚመጣው እያንዳንዱ ምክንያት። ይህን ነገር ካልተደረገልኝ እንዲህ ካልሆነልኝ ራስ ማጥፋትን መፍትሄ የሚያደርግ ሰው ደግሞ ማንንም ሊያስቆመው አይችልም። ስለዚህ በእርግጠኝነት ራስ ወዳድ ናት። ይህንንም ውሳኔ አትወስንም። ብትወስንም ደግሞ እኔ እንደ እህት የሚጠበቅብኝን አድርጌ እኔ እንደ እህት ይገባታል ብዬ ማስበውን አድርጌ አይ ክብር አይወድልኝም ብላ ያን መንገድ ከመረጠች አያገባኝም። በቃ እኔ እንደዛ ነው ማስበው። እንደዛም ነው መሆን ያለበት ብዬ ነው ማስበው። ግን የተሻለ ነው የምትሉት ምክር ካለ አስቀምጡላት። ያው እንግዲህ ያልደረሰበት እንዳይሆንና ፈራጅ እንዳልሆን እናንተ እንዲህ ልታደርግ የምትሉትን ነገር
ኮሜንት ላይ አስቀምጡላት። የዛሬው ታሪካችን ይህን ይመስል ነበር። ጋይስ ሰብስክራይብ ያደርጋችሁ። መልካም ጊዜ